بسم الله الرحمن الرحيم الحمد لله رب العالمين ولا عقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله ينهو درساتنا كفلت إن شاء الله يمن كتل هنال ባለፈው እንግዲህ تعريف علم النحو كعلم النحو ጋር ያለውን ምንነትና ዲፊኒሽኑን አይተናል። ዛሬ ኢንሻአላህ የምንመለከት የሚሆነው አህሚየቱ ዒልም النحو የዒልም النحو አስፈላጊነቱን ነው ኢንሻአላህ የምንመለከተው። ዒልም النحو ሸሪዓ የሰጠውን ቦታ ዑለማ አልኢስላም የሰጡትን ቦታ ኢንሻአላህ የምንዳሰስ ይሆናል አላህ ተባረከ ወተዓላ ፍቃድ ከሆነ ማለት ነው። ኢንሻአላህ ዒልም النحو በተመለከተ ዑለማ አልኢስላም ከነገሩን መካከል قال ابن خلدون رحمه الله في المقدمة مقدمة ላይ እንደሚሉን ይላሉ الفصل الخامس والأربعون في علوم اللسان العربي 45ኛው ክፍል አሉ في علوم اللسان العربي ስለ አረበኛ አንደበት ወይም ደግሞ ስለ አረበኛ ልሳን ነው ኢንሻአላህ የምናነሳው አሉ። ሊሳን አልዓረቢ የአረበኛ ልሳን ዑሉሞቹ ቀቶች ጉዳይ አነሳለሁ አሉና አርካኑሁ 4 የአረበኛ ልሳን አርካኖቹ 4 ናቸው አሉ። ከዛም ምን አሉ وهي اللغة والنحو እሱ ምንድነው ሉጋ ነሑ በያንና አደብ ናቸው አሉ። ስለዚህ የአረበኛ ልሳን አርካኖቹ ማዕዘናቶቹ 4 ናቸው ብለዋል። የመጀመሪያው ሉጋ ነው ብለዋል። ሁለተኛው ደግሞ ነሑ ነው። ሁለተኛው ደግሞ ነሁ። ሶስተኛው ደግሞ ልሳን አልበያን በያን ነው። አራተኛው ደግሞ አልአደቡ ወይም ደግሞ ስነ ግጥምና በሱ ስር ያሉ ናቸው ኢንሻአላህ የሚከተቱት ማለት ነው። ስለዚህ ከአረበኛ የልሳን ወይም ደግሞ ከአረበኛ አንደበት ውስጥ ማዕዘናቶች ውስጥ እንግዲህ ከሚመደቡት ውስጥ እንግዲህ አንደኛው ምንድነው ማለት ነው ዒልም النحو ነው ማለት ነው። ስለዚህ ከሆነ ወማዕሪፈቱሁ ወይም ደግሞ ማዕሪፈቱሃ እሷን ማወቅ ضروريቱን እጅግ በጣም ወሳኝና አስፈላጊ ነው አሉ። እጅግ በጣም ትኩረት የሚሻ ነው على اهل الشريعه በተለይ ደግሞ አህለ ሸሪዓ በሆነ ሰው ላይ እጅግ በጣም ወሳኝ ነገር ነው። اذ ما اخذ الاحكام الشرعيه كلها من الكتاب والسنه ይህም የሆነበት ምክንያት ሁሉም እኮ ما اخذ الاحكام الشرعيه የሸሪዓ እኮ ብያኖች በአጠቃላይ የሚያዙትና የሚወሰዱት አሉ ሁሉም من الكتاب والسنه ከቁርአንና ከሐዲስ ስለሆነ ነው። ምንጫቸው ይህ ስለሆነ ስለሱ ማወቅና ስለሱ መገንዘብ ግድ ነው። وهي باللغه العرب ይህም ደግሞ በአረበኛ ቋንቋ ነው አሉ። ስለዚህ በአረበኛ ቋንቋ ስለሆነ የሸሪዓ መርሆች የሸሪዓ አጠቃላይ መመሪያዎች የተቀመጡት አረበኛ ቋንቋን ማወቁ እጅግ ወሳኝ ነው። ونقلتها من الصحابه والتابعين عرب እንግዲህ ከሰሃቦች እንዲሁም ደግሞ ከታቢዒዎች ነቅል አድርገው ያመጡት እንግዲህ ምንድናቸው አረቦች ናቸው። ሰሃቦች በራሳቸው ምንድናቸው አረቦች ናቸው። ታቢዒዎችም አረብ ናቸው። وشرح مشكلاتها من لغتهم ከቋንቋቸውም ደግሞ እንዲሁ ሙሽኪላ የሆኑ ወይም ደግሞ በጣም ከባባድ የሆኑ ሊፈቱ የሚገቡዎችንም ደግሞ የነሱ ማብራሪያ ሸርሁ ምንድነው من لغتهم በራሱ በአረበኛ ስለሆነ ይሄንን መፍታት እጅግ ወሳኝ ነው። فلا بد من معرفة علوم المتعلقة بهذا اللسان لمن هذا علم الشرعية علم الشريعة እንግዲህ ማወቅ ለሚፈልግ ሰው فلا بد ቅሮት የለውም ግዴታ ነው። من معرفة ለማወቅ እውቀቶችን المتعلقة ተያያዥ ሆኑ بهذا اللسان ከዚህ አንደበት ከዚህ ቋንቋ ጋር የተያያዙ እውቀቶችን እንግዲህ ማወቁና መረዳቱ ቅሮት የለውም ግዴታ ነው። فلا بد ግዴታ ነው من معرفة ማወቁ العلوم የእውቀት المتعلقة የተያያዘች ሆነች بهذا اللسان ከዚህ አንደበት ወይም ከዚህ የአረበኛ ልሳን ጋር የተያያዘን ማወቅ ግዴታ ነው። لمن أراد علم الشرعية የሸሪዓን እውቀት እኮ ለፈለገ ሰው ይሄንን መገንዘቡና ማወቁ ግዴታ ነው ብለው አስቀመጡ ማለት ነው። ስለዚህ ነቅል ያደረጉትን من الصحابة والتابعين عربون ነው ከአረብ ከሰሃቦችም ከታቢዒዎችም ነቅል አድርገው ለኛ ያደረሱት ምናቸው አረቦች ናቸው።
ከዛልክ ደግሞ ከረሱልም ሰለላሁ ዐለይሂ ወሰለም ነቅል አድርገው ለኛ ያመጡልን ሰሃቦች ናቸው ታቢዒዎች ናቸው እነሱ ደግሞ አረቦች ናቸው ረሱልም ሰለላሁ ዐለይሂ ወሰለም የአረብኛ ቋንቋ ተናጋሪ ስለሆኑ አረብኛን ማወቁና መገንዘቡ እጅግ በጣም አስፈላጊ ነው አሉ قال عمر بن عبد العزيز ምን ይላሉ إن الرجل عند ሰውዬ እኮ ለይከሊሙኒ ያወራኛል ፊል ሐጀቲ ጉዳዩን እኮ ለኔ ያማክረኝ ይመጣና የስተውጂቡሃ ወይም ደግሞ ምን ያደርጋታል ያበላሻታል ወይም ንግግሩን ወደኔ ሲያቀርብ ወይም ሐጃውን ለኔ ሲያቀርብ ምን ያደርጋል የስተውጂቡሃ ወይም ፈዩልሂን ይሳታል ማለት ነው አይ ይخطئ في الإعراب የአረበኛ ቋንቋውን ስርዓቱን አበላሽቶ ነው የሚያወራው فأرده عنها እመልስበታለሁ ወከአንኒ እኮ አቅዱሙ አስቀድማለሁ ሐበ ሩማነ የሩማንን ፍሬ አልኻሚዳ መራራ የሆነው አስቀድማለሁ ኩሱም ለሱ ከመመለስ ይሄንን መጠቀምን አስቀድማለሁ ሊቡግዲ ኢስቲማዕ ለህኒ ስተቱን መስማትን ጠልቻለሁ ሊቡግዲ በመጥላቴ ምክንያት ምንድን ሊቡግዲ በመጥላቴ ኢስቲማዕ ለህኒ ስተትን ከመስማት መስማትን ጠልቼ ምን አረጋለሁ አሉ ሐበ ሩማን መራራ የሆነው የሩማንን ፍሬ ወይም ደግሞ ፍራፍሬ መመገብን አስቀድማለሁ ብለው ምን ያክል ለአረበኛ ቋንቋ ቦታ እንደሚሰጡ ያሳያል ወይከሊሙኒ አኸሩ ሌላኛው ደግሞ ያወራኛል አሉ ሌላኛው አካል ይመጣና ያማክረኛል ፊል ሐጀቲ በጉዳዩ ላይ ላ የስተውጂቡሃ ግን በሚያማክረኝና በሚያወራኝ ጊዜ አንደበት ሲሰላ ሆኖ ህጉን ጠብቆ ቀዋዒዱን ጠብቆ ፈይዕረቡ ኢዕራቡን ጠብቆ ነው የተከለም بالعربية الفصيحة ትክክለኛ በሆነች ጥርት ባለች የአረበኛ ቋንቋ ነው የሚያወራኝ فعجيبه እመልስለታለሁ ኢለይሃ ወደሱ التزازا በመጣፈጡ ጣፍጦኝ ማለት ነው አስማዕ ሚን ከላምሂ ከንግግሩ የምሰማው ነገር ጥፍጥናው በጣም ቦታ ሰጥቼውና አስቀድሜው እናደርጋለሁ ማለት ነው ለሱ ምላሽ እሰጣለሁ ብለው ይናገራሉ ማለት ነው ስለዚህ እጅግ በጣም ወሳኝ ነው ማለት ነው ንግግራችን ተሰሚ እንዲሆን ከዛልክ ደግሞ ወሳኝ የሆነው አንደበታችን የተሰላ ሆኖ ስንቀርብ ነው ማለት ነው ስለዚህ አንዱ ከአረበኛ ከምንማርበት ጥቅም መካከል አንደበታችን የተገራና የተሳለ ሆኖ አረበኛንም እንድናወጣው ነው የሚጠቅመው ማለት ነው قال شيخ الإسلام تيمية عليه رحمة الله شيخ الإسلام تيمية عليه رحمة الله ምን ይላሉ ومعلوم የሚታወቅ ነው አለ أن التعلم العربية عربኛን እኮ ማወቅ وتعليم العربية عربኛን ማስተማር ፈርዱን ግዴታ ነው አለ ፈርዱን ግዴታ ነው እሱም ማስተማሩ ግዴታ ነው አልካፊየቲ ፈርዱል ኪፋያ ነው አረበኛ ማስተማሩ መማሩም ፈርዱል ኪፋያ ነው ወካነ ሰለፎች እኮ ነበሩ يعذبون أولادهم ልጆቻቸውን እኮ ስርዓት ያስጨብጡ ነበር ወይም يعذبون ማለት የአረበኛን ስነ ህግ ወይም ደግሞ የአረበኛን ቋንቋ ስልት ያስተምሯቸው ነበር على اللهن لهن የሚለው على النحو ማለት ነው የነሁን ትምህርት ያስተምሯቸው ነበር አንደበትን ከስተት ለመጠበቅ ማለት ነው ስለዚህ በዚህ ያክል ነበር ማለት ነው ምን የሚያደርጉት ትኩረት የሚሰጡት ማለት ሰለፎቻችን ስለዚህ እኛ ደግሞ ቢፈህሚ ሰለፍ ምን ጓዝ ከሆነ የሰለፎችን እንትን ልንከተል ይገባል ማለት ነው አላየሃሊን ስለዚህ አስፈላጊነቱና አንገብጋቢነቱ ይሄን ይመስላል ነው ልናቀው ይገባል ማለት ነው ሰለፎችን ቦታ ይሰጡት ነው ማለት ነው ኢዘን ሌላኛው موضوع علم النحو የعلم النحو የጥናት መስኩ ምንድነው علم النحو ምንድነው የሚያጠናው موضوع የጥናት መስኩ ምንድነው ስለምንድነው የሚያጠናው የሚለውን ደግሞ እንመለከታለን موضوعን በተመለከተ የጥናት መስኩን በተመለከተ علم النحو እንግዲህ እዚህ የተጠቀሱ አራት ፖይንቶች አሉ ዋና علم النحو የሚያጠናባቸው የመጀመሪያው تمييز الاسم من الفعل ስምና ግስን መለየት ነው ምን الحرف ከሐርፍ ስምን اسم የሚለው ምንድነው የሚለውን እንለያለን ከአንድ አረፍተ ነገር ከአንድ ጁምላ አረፍተ ነገር ውስጥ ላይ ስሙ የትኛው ነው ፍዕሉ የትኛው ነው ግሱ የትኛው ነው ምን الحرف እንዲሁም ደግሞ ከሐርፉ ከመስተዋደዱ እንለያለን ስሙ የትኛው ነው ግሱ የትኛው ነው ሐርፉ የትኛው ነው የሚለውን እንለያለን ማለት ነው አንደኛ موضوع ይሄ ነው علم العربية ወይም የአንድ አረበኛ ሴንቴንስ ጁምላ ውስጥ የሚገኙ የቃል ክፍሎችን ይለያል ስም ነው ወይ ግስ ነው ወይ ሐርፍ ነው ወይ የሚለው ይለያል ማለት ነው ሌላኛው تمييز المعرب من المبني ሌላኛው ከአረበኛ የነህው ጥናት መስኩ ምንድነው አንድ የአረበኛ ቃል ኢዕራብን የሚቀበል ነው
ወይስ መብንይ ነው የሚለውን ደግሞ ኢንሻአላህ ያያል ማለት ነው። ሙዕረብ ነው ወይስ መብንይ ነው የሚለውን እንመለከታለን። መብንይ ነው ወይስ ሙዕረብ ነው የሚለውን የምንለይበት ነው ማለት ነው። ሌላኛው ደግሞ ተምይዙል መርፉዕ ሚነል መንሱቢ ሚነል መጅሩሪ ወሚነል መጅዙሚ። እዚህ ውስጥ ደግሞ ከምንመለከታቸው ውስጥ አንዱ ምንድነው አንድ ያ ቃል ኢዕራብ ነው ወይ መብንይ ነው ብለን ከነየን በኋላ ምናልባት ሙዕረብ መሆኑን ካወቅን ኢዕራብ የሆነው በመርፉዕ ነው ወይ በመንሱብ ነው ወይስ በጀዝም ነው ወይ የሚለውን እንለያለን ማለት በመጅሩር ነው ወይስ ደግሞ በመጅዙም ነው የሚለውን እንለያለን። እዚህ መጀመሪያው ተምይዙል ኢስሚ ሚነል ፊዕሊ ሚነል ሐርፍ ነው። አንድ አረፍተ ነገር ውስጥ ያለ አንዲትን ቃል ከሊማ ስም ነው ወይ ግስ ነው ወይ ሐርፍ ነው ወይ የሚለውን እንለያለን። ቀጥሎ ደግሞ ያ የለየነው ኢዕራብ የሚቀበል ነው ወይስ መብንይ ነው የሚለውን እንለያለን። ኢዕራብ የሚቀበል ደግሞ ከሆነ መርፉዕ ነው ወይ መንሱብ ነው ወይ መጅሩር ነው ወይ መጅዙም ነው ወይ የሚለውን እንለያለን ማለት ነው። ቀጥሎ በአራተኛ ተህዲዱል አዋሚሊል ሙአሲረቲ ፊ ሀዘል ኩሊ። ሌላኛው ተህዲድ ነው መወሰን ነው። አልአዋሚል ሰራተኞች አሉ አልሙአሲረቲ ፊ ሀዘል ኩሊ እነዚህ መርፉዕ እንዲሆን መንሱብ እንዲሆን መጅሩር እንዲሆን መጅዙም እንዲሆን አዋሚሎች አሉ ሰራተኞች አሉ። ይሄንን የሚያደርጉ የሆኑ ከኋላ የሚሰሩ ሰራተኞች አሉ። ሙአሲራ ወይም ተጽዕኖ የሚያሳድሩ ምን እንዲሆኑ ሰራተኞች ናቸው። እነዛ ሰራተኞቹ ተጽዕኖ ያሳድራሉ ምንድን ላይ በእነዚህ ላይ ሁሉ ምን እንዲሆን መርፉዕ እንዲሆን ያደረገው ምንድነው? መንሱብ እንዲሆን ያደረገው ምንድነው? መጅሩር እንዲሆን ያደረገው ምንድነው? መጅዙም እንዲሆን ያደረገው ምንድነው? ስለዚህ ለዛ ተጽዕኖ የሚያሳድሩ የሆኑ ምኖች አሉ አዋሚሎች ሰራተኞች አሉ። እነሱ እንለያለን። የመርፉዕ ሰራተኞች እነማን ናቸው? የመርፉዕ አዋሚሎች፣ የመንሱብ አዋሚሎች፣ የመጅሩር አዋሚሎች፣ የመጅዙም አዋሚሎች እነማን ናቸው የሚሉትን በደንብ አድርገን እንለያለን ማለት ነው። ስለዚህ ይህንን ከለየን ይሄ መውዱዕ የጥናት መስኮቹ እነዚህ ናቸው ማለት ነው። የነሑ የጥናት መስክ ይሄ ነው። ሌላኛው እዚህ ፖይንት ላይ የምንመለከተው ተጨማሪ ፖይንት ምንድነው? አልፈርቁ በይነ ነሑ ወሶርፍ በሶርፍና በነሑ መካከል ያለውን ልዩነት እናያለን። ነሑና እንዲሁም ደግሞ ሶርፍ በሶርፍና በነሑ መካከል በሁለቱ የትምህርት መስኮች መካከል ያለው ልዩነት ምንድነው የሚለውን እናያለን። እንግዲህ ነሑ ስንል ዩብሐሱ ፊ አህዋሊ አዋኺሪል ከሊማቲ ወመውቂዑሃ አልኢዕራቢ። እንግዲህ የሚያጠናው የብሐሱ ያጠናል ፊ አህዋሊ ሁኔታዎች ላይ ያጠናል። አዋኺሪል ከሊማት የእያንዳንዱ ቃላት መጨረሻ ላይ ወመውቂዑሃ አልኢዕራቢ ከኢዕራብ ቦታው አንጻር ሊኖራት የሚገባውን ሁኔታ ነው የሚያጠናው። ምን ነሑ የብሐሱ ያጠናል ፊ አህዋሊ ሁኔታ ላይ አዋኺሪል ከሊማት የእያንዳንዱ ቃላት እኮ መጨረሻ አዋኺር ወመውቂዑሃ አልኢዕራቢ ከኢዕራብ ቦታ ከኢዕራብ አንጻር ያላትን ቦታ ያነሳል። መንሱብ ነው መርፉዕ ነው መጅዙም ነው የሚለውን ይለያል። ሶርፍሳ ሶርፍማ ስንል ምንድነው? የብሐሱ ያጠናል ፊ ቢንየቲል ከሊመት የአንዲት ቃል ግንባታ ላይ ነው የሚያጠናው። አንዲት ቃል ግንባታ ላይ ያጠናል። ነظራን ኢላ መውቂዑሃ አልኢዕራቢ ከኢዕራብ ቦታው አንጻር በመመልከት የአንዷን ቃል ግንባታ እንዴት እንደምትገነባ የሚያጠና የትምህርት መስክ ደግሞ ምን ተብሎ ይጠራል ማለት ነው? ኢልመ ሶርፍ ተብሎ ይጠራል ማለት ነው። ሌላኛው ኢልመ ሶርፍ ኢልመ ነሑ መስደሩ ምንጩ ምንድነው? ምንጫችን የሚቀዳው ከየት ነው የሚለውን ደግሞ እናያለን። መስደሩ ኢልመ ነሑ የኢልመ ነሑ መስደሩ ምንጩ ምንድነው ካል ከላሙል አረቢ ቢስቲቅራእ። እንግዲህ አንደኛው ምንጩ ምንድነው? ከላሙል አረብ የአረቦች ንግግር ነው። ቢስቲቅራእ ምንድን በመከታተል እነሱን በመከታተል ቢስቲቅራእ የአረቦችን ንግግር በመከታተል የነሱ ንግግር መነሻ ሆኖ ያገለግላል። ፈኢነ ከላመል አረቢል አወል የመጀመሪያዎቹ እኮ የአረቦች ንግግር ሽዕረን ግጥምም ይሁን ወነስረን ስድ ጽሑፍም ይሁን ቢልኢዳፈቲ ኢለ ኑሱሲል ኪታቢ ወሱነቲ ቢልኢዳፋ በመጠጋት ነው። ኢለ ኑሱሲ መረጃዎች እነማን መረጃዎች ላይ? አልኪታቢ ወሱነቲ ቁርአንና ከሐዲስ ጋር መረጃዎች ጋር በመጠጋት እነዚህንም በመያዝ ሁጀቱን ፊ ተቅሪሪ ቀዋዒድ ነሑ የነሑን መርሆች ለማስቀመጥ ምንድናቸው ማለት ነው? ሁጃ ናቸው ማለት ነው። ሁጃ ናቸው ማስረጃ ናቸው ማለት ተቅሪር አልቀዋዒድ ነሑ የነሑ ቀዋዒዶችን መርሆችን ተቅሪር ለማጽደቅና ለማስቀመጥ ቁርአንና ሐዲስን እንዲሁም ደግሞ
የመጀመሪያዎቹ አረቦች ስነ ግጥምና ስነ ጽሁፍ ጋር በማገናኘት በማስጠጋት በእነዚህ ነው ምንጮቹ ማለት ነው። ስለዚህ ምንጫችን ቢኢዳፈቲ ለንሱስ አሁን ሽዕርና ነስር ራሱ ሽዕር ግጥም ነው፣ ነስር ደግሞ ስድ ጽሁፍ ነው ወይም ደግሞ ስነ ጽሁፍ ማለት ነው። ስነ ግጥምና ስነ ጽሁፍ የአረቦች የመጀመሪያዎቹ ከላም العرب الاول የመጀመሪያዎቹ ሽዕራን ወነስራን ቢኢዳፈቲ ነው። ግን ኢዳፋው በመጠጋት ነው ወይም ደግሞ አብሮ በማስተያየት ነው። ከማን ጋር ለንሱስ الكتاب والسنه ከቁርአንና ከሐዲስ የተዋቀረበት ከአላህ የመጣው የአረበኛ ተስኪክ በደንብ አድርጎ የተጻፈው የሆነ የአረበኛን ስርዓት ጋር ጠብቆ ያለውን ከሱ ምንጭ ጋር በማየት የነዚህን ደሊል ይቀመጣል ማለት ነው። ፋኢደቱ ኢልመነሁ የኢልመነሁ ጥቅሙ ምንድነው ከተባለ ዋናው ኢልመነሁ የሚጠቅመው ለምንድነው ከተባለ ሲያነቱ ሊሳኒ አኒል ኸጣኢ ፊል ከላም እንግዲህ ዋናው ጥቅሙ ሲያነቱ መጠበቅ ነው። አልሊሳን አንደበትን አን ኸጣኢ ፊል ከላም አኒል ኸጣኢ ፊል ከላም በንግግር ጊዜ ከስተት ራስን መጠበቅ ነው። ወስቲአነቱ ቢሂ አላ ፈህሚ ከላሚላሂ ተዓላ ወከላሚ ረሱሊ ሰለላሁ ዐለይሂ ወሰለም ሌላው መታገዝ ነው። ደግሞ በዚህ በአረበኛ እስቲአና እንታገዝበታለን ቢሂ በሱ አላ ፈህሚል ከላሚ ፈህም መረዳት ከላሚላህ የአላህን ንግግርና ወከላሚ ረሱሊ ሰለላሁ ዐለይሂ ወሰለም የላቀውን የአላህ ተባረከ ወተዓላ ንግግርና የረሱሉን ዐለይሂ ሰላም ንግግር ለመረዳት እንደገዛ እንጠቀምበታለን። ضبط أواخر الكلمات إعرابا بحسب موقعها من الجملة إلى نحو ما يتكلم به العرب ሌላኛው ደግሞ ضبط ማድረግ ነው ወይም ስርዓቱን በመጠበቅ ነው። ምንድን أواخر الكلمات የቃላቶችን መጨረሻ ኢዕራበን ከኢዕራብ አንፃር بحسب موقعها ሁኔታ ጋር موقعها ቦታዋ من الجملة ከአረፍተ ነገር ቦታዋ አንፃር أواخر الكلمة ኢዕራባን ጠብቆ መናገር ነው። على نحو መሰረት ምንድን ما يتكلم به العرب አረቦቹ በሚናገሩበት መሰረት ያንድን ቃል ከኢዕራብ አንፃር የመጨረሻ ቦታዋን አረፍተ ነገር ላይ ህጉን ጠብቆ መናገር ነው። ضبط ነው። ضبط أواخر الكلمة ህጓን መጠበቅ ነው። ضبط ህጓን መጠበቅ ነው። أواخر الكلمات የቃላቶችን መጨረሻ ኢዕራብን ከኢዕራብ አንፃር بحسب موقعها ከኢዕራብ አንፃር ቦታዋን من جملة بحسب موقعها من الجملة ከአረፍተ ነገር ቦታዋ አንፃር ማለት ነው። على انه ما تكلم به العرب አረቦች በሚናገሩበት መሰረት ጠብቆ መናገር ይሄ ጥቅሙ ነው ማለት ነው። ስለዚህ በዚህ መልኩ ኢንሻአላህ ኢልሙ ነሁ ይሄን ይመስላል። ሌላኛው ፈድሉ ኢልመነሁ ነሁ ኢልመነሁ ፈድሉ ምንድነው? የምናገኘው ፈድል ምንድነው? ስም በመማራችን የምናገኘው ደረጃ ምንድነው ከተባለ እነሆ ረኪዘቱል አረብያ እንግዲህ ይሄ ነሁ የአረበኛ ረኪዝ ነው መደገፊያ ነው። ሩያ عن عمر بن الخطاب رضي الله عنه كعمر بن الخطاب رضي الله عنه تزجبال أنه قال تعلموا اللحن والفراعد فإنه من دينكم على تعلموا تمارو اللحن نهون تمارو والفراعد فراعدنم تمارو ورسقات فإنه النسكم من دينكم كديناتكم ناتكم ስለዚህ የኸሊፋ ዑመር ረዲየላሁ ዐንሁ ትእዛዝ ነው ማለት ነው። አንደኛ መማር ነው በራሱ ትናንትና ያየነው የዓሊ ኢብኑ አቢ ጣሊብ እንዲመሰረት መሰረቱ የሆነው መነሻው ላይ ነው። ይሄ ደግሞ ዑመር ረዲየላሁ ዐንሁ እንድንማር አረበኛን አስታውሰዋል ማለት ነው። ይሄ ደግሞ ኸሊፈተ ረሱል ናቸው አለይሂ ሰላም። ስለዚህ አለይኩም ቢሱነቲ ወሱነቲ ኹለፋኢ አር-ራሺዲን قال مالك بن عنس ረህመቱላህ ዐለይሂ ይላሉ አሊ ኢዕራቡ እኮ ሁልዩ ሊሳን ምንድነው አሉ የአንደበት የምላስ ጌጥ ነው አሉ። ይሄ ኢዕራብ የሚባለው ወይም ደግሞ የአረበኛን ስርዓተ ህግ ጠብቆ መናገር ሁልዩ ሊሳን የአንደበት ጌጥ ነው። ፈላ ተምነዑ አልሲነትኩም ሁልያ አንደበታችሁን ጌጧን አትከልክሏት። ፈላ ተምነዑ አትከልክሉ አልሲነተኩም አንደበታችሁን ሁልያ ጌጧን አትከልክሏት ብለው ተናገሩ። ወካነ አዩብ ሰኺታኒዩ የቁል ምን ይሉ ነበረ? ተዓለሙ ነሕወ ነሁን ተማሩ አሉ። ፈኢነሁ ሱኮ ጀማሉን ሊልወዲዕ ወተርኩሁ ሐጅነቱን ሊሸሪፍ ያሉ እና ፈኢነሁ ሱኮ ጀማሉን ውበት ነው አሉ። ጀማሉን ሊልወዲዕ እና ለሚተወው ራሱ ምንድነው ጌጥ ነው። እሺ ወተርኩሁ መተውሳ ሐጅነቱን ሊሸሪፍ ለትልቅ እንኳን ቢሆን ክብር ላለውን ሰው እንኳን ቢሆን ውርደት ነው አሉ። ተዓለሙ ነህወ ነሁን ተማሩ ፈኢነሁ ሱኮ ጀማሉን ውበት ነው ሊልወዲዕ
ዝቅ ላለ ሰው ወይም ደግሞ ትንሽ ለሆነ ሰው ራሱ ምንድነው አሉ ጌጥ ነው አሉ። በቃ ከፍ ያስደርገዋል። ትንሽ ትንሽ እንኳን ቢሆን ወይም ደግሞ ከሰዎች ትንሽ ነው ላይ የምንገምተው እንኳን ቢሆን ሊወድዕ ምንድነው አሉ ውበት ነው ጌጥ ነው አሉ። ወተርኩሁ መተውሳ ሐጅነቱን ሊሸሪፊ ውድቀት ነው ደግሞ ይሄ ውርደት ነው አሉ። ሐጅነቱን ውርደት ነው ሊሸሪፊ ክብር ላለው ሰው እንኳን በጣም ለሚከበር ዓሊም እንኳን ቢሆን ለሱ ውርደት ነው አሉ። እዚህ ኢልመነሁ መማር ያስከብራል፣ ያልቃል፣ ከፍ ያደርጋል። أهم مؤلفات في النحو بنحو لا كتصعفوا እጅግ ወሳኝ ኪታቦችን ኢንሻአላህ የምንዳሰስ ይሆናል። كتابات أبي عمرو ابن الحجاب كتابات أبي عمرو ابن الحجب كتابዎች አሉ። ዑስማን ኢብኑ ዑመር ነው ስሙ። በ646 ዓመተ ሂጅሪ የሞቱ ናቸው። ወለሁ الكافية في النحو الشافية في الصرف በነህው ላይ ካፊያ የተሰኘ ኪታብ አላቸው። በሶርፍ ደግሞ ሻፊዒ የተሰኘ ኪታብ አላቸው ማለት ነው። ሌላኛው ኪታበቱ ኢብኑ ማሊክ ኪታባቱ ኢብኑ ማሊክ የኢብኑ ማሊክ ኪታቦች አሉ። አቡ አብዱላህ ሙሐመድ ጀማሉዲን ኢብኑ ማሊክ አልአንደሉሲ የስፔን ሰው ናቸው እና ፈለሁ ቀሲደቱ አልፊየት አልመሽሁራ የሚታወቀው ቀሲዳ ግጥም አለ። አልፊየት አልማሊክያ የሚባለው አልመሽሁራ በጣም የሚታወቀው ወለቲ ተናወለሃ ከሲሩ ሚን ዑለማኢ ቢሸርህ በጣም ብዙ ዑለማዎች የተቀባበሏት ናት ወይ የካደሟት ናት። ከሲሩን ሚን ዑለማ ቢሸርህ ሸርህ በማድረግ ነው ተጠቀሟት ማለት ነው። ወለሁ ላሚየቱ ላፋል ላሚየቱ ላፋልም አላቸው። በሶርፍ የምናውቀው ይሄ መንዙበን ፊ ሶርፍ ላሚየቱ ላፋል አላቸው ማለት ነው። ይሄ ሁሉ እንግዲህ በሶርፍና በነህው ላይ የሚጠቅሙን ኪታቦች ናቸው። አውደሁል መሳሊክ አልፊየት ኢብኑ ማሊክ አሊ ኢብኑ ሂሻም አልአንሷሪ አውደሁል መሳሊክ አለ። አውደሁል መሳሊክ የሚባል አለ። ይሄ በጣም ትላልቆቹ ነው። ሸርህ አልፊየት ኢብኑ ማሊክ ነው። በትልቁ የሚቀራ ነው። በተለይ በአገራችን አቀራር አጅሩም ይቀራል። ከአጅሩም ቢአላ ሙልሐት አልኢዕራብ ይቀራል። ከዛ የሱ ሸርህ ከሽፈ ኒቃብ ይቀራል። ከሱ በኋላ እንግዲህ ሌሎችም ይቀራሉ ማለት የሙተሚማ ሸርህ ይቀራል። ፋኪሃቱል ጀንያ ከዛ በኋላ ደግሞ እንግዲህ ኢብኑ ቁባማ አለ ቀጥሩ ነዳ ከዛ አልፊያ ይቀራል። ከአልፊያ በኋላ እንግዲህ አልፊያ ኢብኑ አቂልም አለ። ከኢብኑ አቂል በኋላ አውዱሁል መሳሊክ ይቀራል ነው። ኢብኑ መሳሊክ ኢብኑ ሂሻም አልአንሷሪ ግብፃዊ ናቸው። በ761 ዓመተ ሂጅሪ የነበሩ ናት። ወሊሙአሊፉሃ ሙግኒ ለቢብ አን ኪታቢል አሪብ ለስም ለኢብኑ ሂሻም አልአንሷሪ ሙግኒ ለቢብም አላቸው። ይሄም ይቀራል። ወለሁ ሸርሁ ሸዙዙ ዘሀብ የሚባል አለ። ፊ ማዕሪፈቲ ከላሚል አረብ የሶርፍ ነው። ለህም የእንትና ነው የኢብኑ ሂሻም አልአንሷሪ ነው። ወለሁ ቀጥሩ ነዳ ወበሉ ሶዳ ይሄም አለ። ቀጥሩ ነዳ ወበሉ ሶዳ የቀጥሩ ነዳ ወበሉ ሶዳ ሸርሁ ራሱ አሉ የኢብኑ ሂሻም አልአንሷሪ وقد دون علماء علم الصرف مع علم النحو ዑለማዎች ኢልሙ ሶርፍን ከዕልም ነህው ጋር አብረው ጽፏል። ለየብቻቸው ፈኑ አለ ማለት ነው። ኢንሻአላህ ከዚህ በኋላ ወደ ከትምህርታችን የምንማር ይሆናል። ወደ ነህው መስኮች ጥናት መስኮች ከመጠናቸው እንግዲህ ፖይንቶች የምናነሳ ይሆናል። جعلني الله وإياكم من الذين يستمعون القول ويتبعون أحسنه وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.